ሀይ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ስለ ላኬጃችን ጥንቃቄ እንድናደርግ ነው። በብዛት ትራቨል ስናደርግ ብዙ ጊዜ ቢያቴንሽን የማናደርጋቸው ነገሮች አሉና እኔንም ጨምሮ ማለት ነው። ትራቨል በምናደርግበት ሰዓት የላኬጃችን ታግ ይሰጡናል። ታጉ ማለት ያ ንብረት የኛ መሆኑን የሚያመለክት ማለት ነው እና የኛ ሙሉ ኢንፎርሜሽን አለው ማለት ነው ታጉ እና ባርኮድ አለው። አይታችሁ እንደሆነ ከመግባታችሁ በፊት ፕሪንት ያደርጉላችሁና ፕሪንት ካደረጉላችሁ በኋላ ደግሞ እንትን ይላሉ ሻንጣችሁ ላይ አታች ያደርጉላችኋል ማለት ነው። ከሻንጣችሁ ጋር ያያይዙትና ስካን ያደርጋሉ። ከዛም በኋላ ሚዛንም ካለ ሚዛን ሆኖ ወደምትሄዱበት ትሄዳላችሁ ማለት ነው። ያ ማለት የእናንተ መሆኑን ማረጋገጫ ነው። ያ ባርኮዱ ማለት የእናንተ ማንነት ነው። በምን ትኬታችሁ እንደገዛችሁ፣ የት እንደምትኖሩ፣ የክሬዲት ካርድ አድራሻ ብላ 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 ሁሉም ነገር አለበት እዛ ቦታ ላይ። ዩ ቢ ኬርፉል ቢ ዌር። የቤት አጉንተን ይሄንን ነው የሚመስለው። ይውላችሁ እንደዚህ ማለት ነው። ሻንጣችን ነው ይሄ ሻንጣችን ነው። ይሄው ታጉ እንደዚህ ነው የሚንጠለጠለው። ይሄው ፌድ ስላደረገ ነው እንደዚህ ነው የሚንጠለጠለው እና ያንን ታግ ጥንቃቄ አድርጉ። ከቻላችሁ ቀራዳችሁ ወደዛ ጣሉት። የምትሄዱበት ቦታ ዴስቲኔሽናችሁ ላይ ከደረሳችሁ ማለት ነው። የምትሄዱበት ቦታ ከደረሳችሁ በኋላ ምንም ጥቅም የለውም። ዋናው ያን እቃችሁ ንብረታችሁ መሆኑን ለማወቅ ነው እዛ ላይ የሚያደርጉት፣ ለመለየትም ጭምር ነው እዛ ጋር የሚያደርጉት እና አንዳንዴ ጥንቃቄ አድርጉ። በዛ ላይ ደግሞ ትኬታችሁን ስትይዙ ደግሞ የሆነ ግዴለሽ አያያዝ አትያዙ፣ እጥፍ አድርጉ። ብዙዎቹን አይታችኋቸው እንደሆነ የትኬቱን ላይ ያለው ኢንፎርሜሽን እንዳይታይባቸው እጥፍ አድርጉ ነው። ቴክኖሎጂው አፕግሬድ በሆነ ቁጥር ሃይ ሪስክ ውስጥ እየሆንን ነው የምንሄደውና ጥንቃቄ አድርጉ። ቢዌር ወሬቨር ዩ ጎ በሉ። ከተመቻችሁ ሼር፣ ሰብስክራይብ አድርጉ። ይመቻችሁ። ባይ ባይ።